ጌታ ወንድሞች ለምን ተባሉ? የማቴዎስ ወንጌል ምዕራፍ 13 ላይ የክርስቶስ ወንድሞች ተብለው ስለተጠቀሱት አንድምታ ትርጓሜ ቢብራራልን ይላል ጥያቄው። ጸጋና ሰላም ይብዛላችሁ ክርስቲያኖች። ያንን መልእክት ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሶ ጠቃሚ ስለሆነ ሁሉም ሰው እንዲማርበት ማለት ነው። ከዛ በፊት አንድ ነገር ልንገራችሁ። በባለፈው በሰጠሁት መልስ ላይ የቆሎ ተማሪና ደብተራ ልዩነታቸው ምንድነው በሚለው ላይ ብዙ አለመግባባት የተፈጠረ ይመስላል። እንግዲህ እኔ የመለስኩት ሰውየው በጠየቀኝ መንገድ ነው። ጠያቂው አካል ምንድን ብሎ ነው ያቀረበው ጥያቄውን? በሰዎች ላይ መተት የሚሰሩ መስተፋቅር የሚሰሩ ደብተራ የሚባሉ ሰዎች አሉ። እነሱና የቆሎ ተማሪዎች ልዩነታቸው ምንድነው ብሎ ነው ጥያቄውን ያቀረበው ማለት ነው። እኔ በጠየቀበት መንገድ ነው መልስ የሰጠሁት ማለት ነው። ተመልካቹ ደግሞ ከምን አንግል ነው ተረድቶታል? ደብተራ ከሚለው ትርጉም ከሚለው ተመልክቶ አለመግባባት ተፈጥሯል ማለት ነው። እኔ የመለስኩት ራሳቸውን ደብተራ በሚል ሰይመው በሰው ላይ ያልተገባ ነገር የሚሰሩትና ቤተክርስቲያን ስለሚያሰድቡት ሰዎች ነው። ተመልካቹ ደግሞ ደብተራ የሚለው ድንኳን የሚል የእመቤታችን ስም ነው፣ ስለዚህ ልክ አይደለም በሚል ነው ማለት ነው። እውነት ነው። ደብተራ የሚለውን ትርጉም የተናገርኩ ነው የመሰለው ሰው ማለት ነው። እኔ ደብተራ ስለሚለው ትርጉም አይደለም የተናገርኩ። ራሳቸውን ደብተራ በሚል ስም፣ ዲያቆን በሚል ስም፣ መሪጌታነን በሚል ስም ሰዎችን ለሚያጭበረብሩት ሰዎች ነው ማለት ነው። በዛ መንገድ ነው የተናገርኩት እንጂ የቃል ኪዳኑ ታቦት የነበረበት መገናኛው ድንኳን ደብተራ ኦሪት ነው የሚባለው። ብዙ ትርጉም አለው ደብተራ የሚለው ማለት ነው። የቤተ ክርስቲያን መሆኑን አውቃለሁ ለማለት ነው። ወደ ዛሬው ትምህርት እንሄድ። በማቴዎስ ወንጌል ምዕራፍ 13 ላይ የተጠቀሰው ቃል የጌታ ወንድሞች የተባሉት ለምንድን ነው ቢብራራልን ነው ጥያቄው። እንግዲህ ይህንን ለመረዳት ከእመቤታችንና ከአረጋዊ ዮሴፍ ከላይ ከዝር ሐረጋቸው መሄድ ያስፈልጋል ማለት ነው። ሁላችሁም ልባችሁን ጆሮአችሁን ሰጥታችሁ አድምጡ። ለሚጠይቋችሁ ጥያቄ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ እንድትሆኑ ልብ ብላችሁ አድምጡ ማለት ነው። እንግዲህ ከላይ ከዳዊት እንጀምር። የሁሉም የእመቤታችንም የአረጋዊ ዮሴፍ የዝር ሐረጋቸው ከዳዊት ነው የሚጀምረው ማለት ነው። የእመቤታችን ከዳዊትም ከአሮንም ነው፣ የአረጋዊ ዮሴፍም ከዳዊት ወገን ነው ማለት ነው። እንግዲህ ዘራቸውን ስንቆጥር ዳዊት፣ ሶሎሞን፣ ሮብዓም፣ አልዓዛር እያለ ይመጣና አልዓዛር ጉንድ ነው። አልዓዛር ማንን ወለደ? ማትያንን ወለደ። ማትያን ቅስራንና ያዕቆብን ወለደ። ያዕቆብ አረጋዊ ቅዱስ ዮሴፍን ወለደ። ቅስራን ኢያቄምን ወለደ። ኢያቄም ደግሞ ድንግል ማርያምን ወለደ። አስተውላችሁ አድምጡ። ማትያን ቅስራንና ያዕቆብን ወለደ። ሁለት ወንድማማች ማለት ነው። ያዕቆብ የተባለው አባት ቅዱስ ዮሴፍን ወለደ። ቅስራን የተባለው ቅዱስ ደግሞ ማንን ወለደ? ቅዱስ ኢያቄምን ወለደ። የእመቤታችንን አባት ማለት ነው። ስለዚህ ድንግል ማርያምና አረጋዊ ዮሴፍ ምንና ምን ሆኑ ማለት ነው? እዚህ በኢያቄም አባትና በአረጋዊ ዮሴፍ አባት ምንና ምን ሆኑ ማለት ነው? ዘመድ ሆኑ ማለት ነው። እሺ ይህንን ካየን የእመቤታችን የእናቷን የቅድስት ሐናን የዝር ሐረግና የጌታ ወንድሞች የተባሉትን የአረጋዊ ዮሴፍ ልጆችን የእናታቸውን የዝር ሐረግ ደግሞ እንቁጠር ማለት ነው። ምክንያቱም የጌታ ወንድሞች ለምን ተባሉ ወደሚለው የሚያደርሰን ይሄ ስለሆነ ማለት ነው። እንግዲህ የእመቤታችን ቅድመ አያቶች ነው እየቆጠርን የምንመጣው። አሁን ልብ ብላችሁ አድምጡ። ቴክታና በጥሪቃ የሚባሉ ቅዱሳን ነበሩ፣ መካኖች ማለት ነው። በስንት ጸሎትና ምጽዋት ከስንት ጊዜ በኋላ በእርጅናቸው ወራት ሄሜን የምትባል ልጅ ሰጣቸው እግዚአብሔር። ሄሜን ደርዴን ወለደች። ደርዴን ቶናህን፣ ቶናህ ሲካርን፣ ሲካር ሄርሜላን ወለዱ ማለት። ሄርሜላ የምትባለዋ ቅድስት ማጣት የሚባል ቅዱስ አባት አገባች። ሁለቱ በእግዚአብሔር ሕግ ይኖሩ ነበር ማለት። በብሉይ ኪዳን የጸኑ የእግዚአብሔር ሰዎች ነበሩ እና እግዚአብሔር አምላክ 3 የተቀደሱ ሴቶች ልጆችን ሰጣቸው። እነዚህም ስማቸው ማን ነው? የመጀመሪያይቱ ማርያም ትባላለች። ሁለተኛይቱ ሶፊያ፣ ሶስተኛይቱ ደግሞ ሃና ይባላሉ ማለት ነው። የመጀመሪያይቱ ልጅ ሄርሜላና ማጣት የወለዷት የመጀመሪያይቱ ልጃቸው ማርያም ትባላለች። ማን አገባት? አረጋዊ ቅዱስ ዮሴፍ። 7 ልጆች ወለዱ። ከ7ቱ 5ቱ ይታወቃሉ። የመጀመሪያይቱ ቅድስት ሰሎሜ ናት። ሁለተኛው ዮሳ ነው። ሶስተኛው ስምዖን ነው። ይሁዳ፣ ያዕቆብና ይሁዳ መልእክቱን የጻፉት ናቸው ማለት ነው። ከ72ቱ አርድእት ናቸው። ሐና የተባለችው ደግሞ እመቤታችን ቅድስት ድንግል ማርያምን የወለደችልን እናታችን ቅድስት ሐና ቅዱስ ኢያቄም ያገባት ናት ማለት ነው። ሶፊያ የተባለችው ደግሞ መጥምቁ ዮሐንስን የወለደችውን ቅድስት ኤልሳቤጥን የወለደች ሴት ናት ማለት ነው። ሶፊያ የተባለችው እዚህ ላይ ምንድነው የተረዳ ነው ስንል እመቤታችንና አረጋዊ ዮሴፍ የሥጋ ዘመዶች እንደሆኑ አሁን ተረዳን። በአባቷም ቅድም እንዳየነው ዘመዶች ናቸው፣ በእናቷም ደግሞ አሁን እንዳየነው ነው ማለት ነው። ይህንን ካየን እንግዲህ እና ለምንድን ነው መጽሐፍ ቅዱስ የጌታ ወንድሞች ያላቸው ካልን፣ አንደኛ ከጌታ ጋር አብረው አድገዋል፣ ምክንያቱም የአረጋዊ ዮሴፍ ልጆች ናቸው። ሁለተኛ ደግሞ ለእመቤታችን ምንድናቸው? የሥጋ ዘመድ ናቸው። በእናቷም
በአባቷም ይገናኛሉ በዝምድና ማለት ነው። የስጋ ዘመድ ናቸው፣ ቅርብ ናቸው፣ ቤተሰብ ናቸው። መጽሐፍ ቅዱስ ላይ መናፍቃን የጌታ ወንድሞች ተብሎ የተጠቀሰውን ጥቅስ ሰዎችን የሚያሳስቱበታል፣ ራሳቸውም እየሳቱ በጨለማ ውስጥ ይኖሩበታል ማለት ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ እንዲህ ተብሎ ተጽፏል። ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትህና ወንድሞች ሊነጋገሩ ፈልገው በውጭ ቆመዋል አለው። ለነገረው መልሶ እናቴ የማን ናት? ወንድሞቼስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፍቃድ የሚያደርግ ሁሉ እርሱ ወንድሜ እናቴም እህቴም ነውና አለው ይላል። መናፍቃን ይህንን ቃል ሰዎችን ለማሳሳት ይጠቀሙበታል። እዚህ ላይ እናትህ ያለው እናታችን ቅድስት ድንግል ማርያምን ነው። ወንድሞችህ ያለው ደግሞ እነ ዮሳን፣ እነ ይሁዳን፣ እነ ያዕቆብን ነው። ለምን እንደዛ አላቸው ካል እንደዚህ ያለው እመቤታችን ወልዳቸዋለች ለማለት ሳይሆን አብረው ስላደጉ ወንድሞቹ ተብለዋል ማለት ነው። በሌላኛው መንገድ ደግሞ እዚህ እኮ ጌታ መለሰው። ቃሌን የሚያደርግ የሚፈጽም ሁሉ የአባቴን ፍቃድ የሚፈጽም ሁሉ ምንድነው አለ? ወንድሜ እህቴም እናቴም ነው ብሎ መለሰ ማለት ነው። ይህንን ቃል ለምንፍቅና ሰዎችን ለማሳት የሚጠቀሙት ሰዎች አለማስተዋላቸውና ለእውነት ያልቆሙ ስለሆኑ ነው እንጂ ይህንኑ ቃል የሚያፈርስባቸው ቃል እዚሁ የማቴዎስ ወንጌል ላይ ተጠቅሷል ማለት ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ እንዲህ ተብሎ ተጽፏል። ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው? ተሰናከሉበት እያ ራሱ መጽሐፍ እዚህ ላይ ያወግዛቸዋል ማለት ነው። እመቤታችን ሌሎች ልጆች ወልዳለች ለማለት ነው። ይሄ ሁሉ ዙሪያ ጥምጥም መናፍቃን የሚዞሩት ማለት ነው። ግን መጽሐፍ ቅዱስ እዚህ ላይ ያወግዛቸዋል። ራሱ ይሰናከሉበት ነበር ብሎ ዘጋው እኮ ራሱ መጽሐፍ። እንግዲህ ወዴት እንሄድ? እግዚአብሔር ይሰናከሉ ነበር። ይህንን መጽሐፍ የጻፈው ማን ነው? ቅዱስ ማቴዎስ። ያጻፈው ማን ነው? እግዚአብሔር መንፈስ ቅዱስ። ተናጋሪዎቹ ይህ የጸራቢው ዮሴፍ ልጅ አይደለምን? እናቱስ ማርያም አይደለችምን? ወንድሞቹ እህቶቹ በእኛ ዘንድ አይደሉምን አሉ አይደል? ይህንን በማለታቸው ተሰናከሉ ብሎ ሐዋርያው አስቀምጧል ከስር ማለት ነው። ይህችን ወዴት ቆረጣች? ለነገሩ ጸላዔ ሰናያት ያደረበት ሰው ከዚህም ሌላ ነገር ሊናገር ይችላል። ሌላኛውና የመጨረሻው የጌታ ወንድሞች ስለተባሉት ቅዱሳን እናታቸው ማን እንደሆነች እዚሁ መጽሐፍ ቅዱስ ላይ ተጠቅሳለች። አጠር አድርጎ የሁሉንም አፍ የሚያዘጋልን አንድ ጥቅስ አለ። ፕሮቴስታንቶች በ66ቱ መጽሐፍ ውስጥ ተጠቅሳለች እናታቸው። ግን ይህንን ጥቅስ እንዴት እንደሚያነቡት አላውቅም። ድንግል ማርያም ከጌታ ሌሎች ልጆችን ወልዳለች የሚለው ሐሳብ አጋንንት ራሱ እንደዚህ አይነት ሐሳብ አያስቡ። እጅግ አደገኛ ነው ማለት ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 55 ላይ እንዲህ ተብሎ ተጽፏል። ኢየሱስን እያገለገሉ ከገሊላ የተከተሉት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእነርሱም መግደላዊት ማርያምና የያዕቆብና የዮሳ እናት ማርያም የዘብዴዎስም የልጆቹ እናት ነበሩ ብሎ ቅዱስ ማቴዎስ እዚሁ ላይ አስቀምጧታል ማለት ነው። እናታቸው ስሟ ማን ነው? ማርያም። ምክንያቱም ቅድም የእመቤታችን የዘር ሐረግን ስንቆጥር ማጣትና ሄርሜላ የወለዷቸው 3 ቅዱሳን ሴቶች ናቸው ብለናል። ማን ናቸው? የመጀመሪያይቱ ማርያም፣ ሁለተኛይቱ ሶፊያ፣ ሶስተኛይቱ ቅድስት ሐና ናት ብለናል። ማርያምን ማን ያገባትን? ቅዱስ ዮሴፍ በ83 ዓመቱ ነው እመቤታችንን ለመጠበቅ የተመረጠው ማለት ነው። ስለዚህ ስሟ ስለተመሳሰለባቸው ከሆነ ምስጢርን አለማወቅ ነው ማለት ነው። ሰዎችን ለማሰናከል ከሆነ ግን አጋንንትም እንደዚህ አይነት ሐሳብ አያስቡም ማለት ነው። እንግዲህ ብዙ ሰዎች መናፍቃን የበኩር ልጇን እስክትወልድ ድረስ አላወቃትም ይላል መጽሐፍ። የማርያም እጮኛ ይለዋል አረጋዊ ዮሴፍን። ስለዚህ እስክትወልድ የበኩር ልጇን እስክትወልድ ድረስ አላወቃትም ይላልና ከዛ በኋላ አውቋታል ማለት ነው እያሉ ይሰናከላሉ። ይህ ማለት ግን እስከሚለውን ምስጢር ትርጉም ባለማወቃቸው ነው የሚሰናከሉት ማለት ነው። ፍጻሜ ያለው እስካለ ፍጻሜ የሌለው እስካለ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። ከዓለም ፍጻሜ በኋላ ይለየናል ማለት ነው ክርስቶስ። ሁለተኛ በመጽሐፈ ሳሙኤል ላይ ስናነብ ሚልኮል ማለት ነው ዳዊት ሲዘምርና ሲዘል አይታ ሳቀችበት። እናም ዳዊት ሲዘምር አይታ ስለሳቀች እግዚአብሔር እስክትሞት ድረስ ማኅፀኗን ዘጋ ይላል። ከሞተች በኋላ ወልዳለች ማለት ነው እስከሚለው ቃል አውቋታል ለማለት የሚጠቀሙ ሰዎች ይህን እንዴት ሊረዱት ይችላሉ? እና እስከሚለውን ነገር ያለ መረዳታቸው ምክንያት ነው እንጂ እመቤታችን ሌሎች ልጆች ወልዳለች የሚለው ፈጽሞ ከእውነት የራቀ ያጋንንት ሐሳብ ነው ማለት ነው። ስለዚህ የጌታ ወንድሞች የተባሉት አንደኛ የሰውን ስጋ ለብሷል። ጌታ በስጋ ዘመድ ሆነናል ሁላችንንም የሰው ልጆችን ማለት ነው። አዳም የሁላችን አባት ነው አይደለ? ክርስቶስ ደግሞ ዳግማዊ አዳም ነው ማለት ነው። ስለዚህ ለሁላችንም ክርስቶስ በስጋ ዘመድ ሆኗል። ሁለተኛ ደግሞ የእመቤታችን የስጋ ዘመዶች ናቸው ሰዎች፣ አረጋዊ ዮሴፍ ልጆቹ ማለት ነው። በእናቷም በአባቷም ዘመዶች ናቸው። ስለዚህ የጌታ ወንድሞች ተብለው ተጠርተዋል ማለት ነው። ሰላማችሁ ይብዛ።